በመጨረሻም በተደጋጋሚ የመጣ ማስታወሻ ማሳሰቢያ አለ። ጥያቄም ምክርም ጭምር ተብሎ ነው የተላከው። ይሄም የዘመኑ የጣዖት ጉዳይ ነው። የዘመኑ የጣዖት ጉዳይ ነው። መስጂድ ሁሉ የሚገቡ ሰዎች የሚያመልኩት ጣዖት ተፈጥሯል ባለንበት ዘመን። አላ ወሁዋ ጣዖቱ አልኩራ التي طيرت عقول كثير من الشباب بل من النساء أمهات الأولاد أيضا የኳስ ጉዳይ እጅግ በጣም ከልክ ያለፈ ነው። ሰዎች ዓላማቸውን የዘነጉን እንደ ጤነኛ ሳይሆን እንደ እብድ የሆኑ ነው በኳስ ምክንያት። ሙስሊምን ከኳስ ጋር ምን አገናኘው? ሌላ ራሱን የቻለ ኒዛም ስርዓት ያለው እኮ ዓለም ነው። ሌላ ጨለማ ዓለም ነው የኳስ ዓለም። አንተ ለጊዜው ለ90 ደቂቃ ለ40 ለ50 ደቂቃ ለ1 ሰዓት የቴሌቪዥን ስክሪን ላይ ያየኸው ሰዓት ማቃጠልህን ብቻ አይደለም ማየት ያለብህ። እንደው አቅል ላለው ሰው በማይረባ ነገር ሰዓት ማቃጠሉ ብቻ ሊበቃው ይገባል። ነገር ግን ከዛ ባሻገር ሌላ ጨለማ ዓለም ነው፣ ድብቅ ዓለም ነው ኳስ። ራሱን የቻለ ስርዓት ያለው ዓላማ ያለው ጉዳይ ነው። ባለንበት ዘመን ደግሞ ወጣቱን ማዘናጊያ ነው፣ ከዓላማው ማራቂያ ነው። ከአላህ ውጪ የሚመለክ አምላክ ነው የኳስ ዓለም። የኳስ ስርዓት ህግ አለው አይደለ? ኢናም ዓለም አቀፍ ህግ አለው የራሱ። በዚህ ህግ መሰረት ተብሎ ቢጫ ካርድ ይሰጥሃል፣ ቀይ ካርድ ይሰጥሃል። ስለዚህ አንድ ህግ ነው ራሱን የቻለ። ኢስላምና ኩፍር፣ ኢማንና ኒፋቅ፣ ጥሩና መጥፎ የሚባሉ ነገሮች አሉ፣ ግዙፍ ነገሮች አሉ አይደለ? ኳስም እንደዛ ራሱን የቻለ ዓለም ነው። አንተ አቅልለህ እንደምታየው አይደለም፣ ወጥመድ ነው። ለኳስ ብለው ሶላተል ጀማዓ የሚተው ሰዎች አሉ። ጀማዓውን አይደለም ሶላቱን ራሱን የሚተው ሰዎች አሉ። የሶላት ሰዓት ሲደርስባቸው ፊት ለፊታቸው ስክሪኑን ከፍተውት እሱን ያዩ የሚሰግዱ ሰዎች አሉ ተገኝተው። በኳስ ምክንያት የተፋቱ ባልና ሚስቶች ተገኝተዋል። በኳስ ምክንያት ተናንቀው ተይዘው የተደባደቡ ባልና ሚስቶች ተገኝተዋል። ምን ያልተገኘ ነገር አለ? ሰው ሞቷል በኳስ ምክንያት። የተከበረ የሰው ልጅ ደም ፈሷል ብዙ ሀገራት ላይ ብዙ ዘመናት ላይ። በኳስ ምክንያት የተከበረ የሰው ልጅ ተረጋግጦ ሞቷል። ሁለቱ ቡድኖች ወደ ሜዳው ገብተው ተጣልተው ብዙ ሰዎች ሞተዋል። ፖሊስም ጭምር ሞቷል። ጋብቻን ትዳርን ከተፈታተነ፣ ሰውን ካቦዳደነ፣ 2-3 ቦታ ከከፈለ፣ ሶላት ካሳለፈ፣ ጀማዓን ካሳጣ፣ ቁማር ውስጥ ካስገባ፣ አንዴ ክብሪት ከተለኮሰ በቀላሉ አይቆም አይደለም። የኳስ የሚባለው ጣጉት አንዴ የሱ ባሪያ ከሆንክ በኋላ መዘዙ ብዙ ነው። መጨረሻ ላይ አሁን ምን መጥቷል? ማን ያሸንፋል ብለህ ገምተህ ተሸለም ነው አሸንፍ ነው የሚባል ቁማር አብሮት መጥቷል። እንደዚህ ነው ሳይተኙ የሚያድሩ ሰዎች። ሰሞኑን ይሄ በክርምቱ ኮርስ ተማሪዎችን የጎበኘሁኝ ባየኋቸው ቁጥር ሁሉ የሚተኙ ልጆች በብዛት አየሁኝ። በገባው ቁጥር አባቱን እናቱን ባንዴ አጥቶ ሐዘን ላይ ያለ ሰው የሚመስሉ ልጆች አየሁ። መድረሳ ላይ ቁጭ ብለው ሐዘን ላይ ነው። በመከር ምንም ለውጥ የለም። መጨረሻ ላይ ሳትፈልግ ነው ወይ የምትመጣው? መማር መቅራት አትፈልግም? ምንድነው ችግሩ ብዬ በግል ቢሮ አስቀምጬ ሳናገር ማታ መተኛው ከ6 ሰዓት በኋላ ነው አለኝ ልጅ። ለምን ስለው ኳስ ያየው። ከዛ በኋላ መነሳት ይደክመኛል፣ እዚህ ስመጣ እተኛለሁ፣ ያመኛል፣ ይደበረኛል። እሱ ብቻ አይደለም ሌሎችም ብዙ አሉ እንደዚህ። ከቁርአን ቤት የሚቀሩ አሉ ማይመጡ ኳስ ስላለ። አንዳንድ ቤቶች ላይ ማሳያ ቴሌቪዥን ስለማይኖር የሆነ ቦታ ሄደው የሚቀሩ አሉ። መስጂድ ውስጥ ቁጭ ብለው ሰዎች ኳስ ያዩ። የተከበረው የአላህ ቤት ላይ መስጂድ ላይ ቁጭ ብለው ኳስ ያዩ። መስጂድ አልሐራም ላይ መስጂድ ነቢ ላይ ሆነው ኳስ የሚያዩ ሰዎች አሉ። ስልካቸው ላይ ላፍታ ልታገስ ብለው። ይሄው እኮ ነው ጣጉት የሚባል። ኹጥባ እየተደረገ ኳስ የሚያዩ ሰዎች። ስለዚህ ነገሩ ተራ መዝናኛ ከመሆን ተሻግሯል፣ ጣጉት ሆኗል። ከአላህ ውጪ የሚመለክ አምላክ ሆኗል። ወደድንም ጠላን። ላፍታ ለተወሰነ ጊዜ ምንም አይነት የፋፋ ነው ያፉፋ ህግ ሳትከተል አካልህን ለማፍታታት ልጆችህን ትንሽ ለማዝናናት የራሱን የልብስ ህግ፣ የጎል ርቀት ህግ፣ የመረብ ምናምን ሳትከተል ዝም ብለህ ብትጫወት ይሄ ችግር የለም። ሌላ ጣጣፍ ሳትገባ ሳታመልከው ሱስ ሳይሆንበት። በኳስ እኮ ሽባ የሆኑ የተሰበሩ ሰዎች አሉ። ሰው አዛ የሚያደርጉ ሰዎች አሉ። ሱስ ሆኖ ማለት ሰው ርቦት ምግብ ካልበላ እንደማይረጋጋው ኳስ ካላሽቀነጠሩ ካልጠለዙ ካልወረው ሲመቱት ራሱ እኮ እግራቸውን የማግኔት ያክል ፈልጎ ስቦ የሚመታ እንደ ህብድ የሚያደርጋቸው ሰዎች አሉ። ስለዚህ ከደም ስር ጋር ተዋህዷል ማለት ነው። ኳስ እንዲሁ ዝም ብሎ ቀለል ያለ ሰውነት ማፍታቻ ከመሆን አልፎ ሄዷል። ለሱብህ ሶላት ተነስ ቢባል ማይችል ሰው ለኳስ ይነሳ።
ለጀማዓ ጠብቅ ቢባል ደርስ ተማር ከመግሪብ እስከ ኢሻ መስጂድ ቁጭ በል ቢባል እሺ ማይል ሰው መቀመጫው እሺ ብሎት ማይቀመጥ ሰው ኳስ ለማየት 90 ደቂቃ ይቀመጣል። ኳስ ያለቀን መስጂድ ባዶ ይሆናል። ይሄ አይደል እንደ ጣጉት የሚባል ኳስ ለማየት ከካፍር ከፋጅር ከሴት ጋር ተቀላቅለው ቁጭ ይላሉ። ሰው ኳስ ለማየት ብለው በየጊዜው ሚስታቸውን ቤት እያስጠበቁ አምሽተው ይገባሉ። ከዱርዬ ጋር ከሙጅሪም ጋር ከካፍር ጋር ከፋጅር ጋር ይተዋወቃሉ። በዛው ጫት ሺሻ መሰል የሆኑ ሱሶችን ይለምዳሉ። ኳስ አለብኝ ብለው በኳስ አሳበው ውጭ ያመሹ ብልግና መንገድን ይከተላሉ። ስለዚህ ወላጆች ሆይ አላህን ፍሩ። በሐላል አላህን ፍሩ ይባላል ወይ? ከሐላል ዘሏል ኳስ ምንም ችግር የለውም የሚሉ ሰዎች ወይም አሁን ኳስ ያለበትን ነባራዊ ሁኔታ ያልተረዱ ናቸው፣ ወይም የኳስን ትብትብ ሴራ አመጣጡን ታሪኩን ያላወቁ ሰዎች ናቸው። እኔ የገሌ የሚባለውን ተጫዋች ወደዋለሁ ይልሃል። ለምን እንደምትወደው ሲልህ በቃ ደስ ይለኛል። ማን ነው እሱ? አንድ ቀን ስጁድ አድርጎ ማያውቅ ነው። ስጁድ የሚያደርጉ ሙስሊሞችን የሚጠላ ነው። ፍልስጤማውያን ወንድሞቻችንን የሚነቅፍ የሚቃወም ነው። አልያ ደግሞ ባለጌ ሉጢ ቆሻሻ ነው፣ ነጃሳ ነው። ይሄን ሰው ለምን ወደድከው ብሎ አላህ ጋም ከሚጠይቅ ምን ትላለህ? ናም መልሳለህ። ጂሃድ አድርጎ ነው የወደድከው? መስጂድ አሰርቶ ነው የወደድከው? ለአላህ ባሮች ተከላክሎ ነው የወደድከው? በምን ምክንያት ወደድከው? ወሕሹሩ الذين ظلموا وازواجهم وما كانوا يعبدون። ወዳጅ ከወዳጁ ጋር ነው የሚሰለፈው። ሙጅሪሞችን የወደደ ከነሱ ጋር ይሰለፋል። ይሄን በደንብ አስብበት። ፋጅሮችን፣ ፋሲቆችን፣ የዲን ጠላቶችን የወደደ ከነሱ ጋር ይሰለፋል። የሱን ስም ያለበት ምስሉ ያለበትን ማሊያ ይዘው መስጂድ የሚገቡ ሰዎች አሉ። አይቻልም፣ ሐራም ነው። ፎቶ ያለበትን ልብስ ለብሶ መስጂድ መግባት አይቻልም። ለብሰ መሄድም አይቻልም። አላህ አክብሮህ ሳለ አንተ ሙጅሪም ተሸክመህ ትሄዳለህ እንዴ? ኸምርን የሚያስተዋውቅ ፍልስጤማውያን ወንድሞቻችንን በዲናቸው ምክንያት ብቻ አዛም ያደርጉ የሰው አውሬ እስራኤላውያንን የሚደግፍ ሰው አንተ ሙሐመድ ነኝ አብዱላህ ነኝ እያልክ እሱን ጭንቅላ ደረተ ላይ ተሸክመህ ትሄዳለህ? የእሱ ደጋፊ ትሆናለህ? በኳስ መደገፍ እኮ በሌሎች ነገሮችም መደገፍን ያስከትላል። በፀጉር አቆራረጥ መደገፍን፣ በአነጋገር በኑሮ ስታይል መመሳሰልን ያስከትላል። ዱንያ ላይ መመሳሰሉ ደግሞ አኺራ ላይ አብሮ መሆንን ያስከትላል። ቢላሂ አለይክ ያ አብደላህ አሁን ሙስሊም የሚጠመድበት አጀንዳ ጉዳይ አጥቶ ነው። በዚህ ጊዜ ስንት ሙስሊም እህቶችህ በትምህርታቸው በዲናቸው ምክንያት አዛ እየተደረጉ፣ ስንቶች እስር ቤት ላይ የበሰበሱ፣ ከስንት ዓለም ዙሪያ ላይ ሙስሊሞች በሙስሊምነታቸው ምክንያት ብቻ እየተሰቃዩ፣ ስንቶች በረሃብ የሞቱ፣ ስንት አይነት መከራ ባለበት ዘመን አንተ የትኛው አእምሮ አስችሎህ ነው? የትኛው ልብህ ችሎ ነው ቁጭ ብለህ እክትላጥ፣ ፈሳድ፣ የኸምር ማስታወቂያ የሞላበትን ኳስ የምታየው? ኳስ ለማየት ብለህ እክትላጥ ወዳለበት ቦታ አዳራሽ የምትሄደው? ኳስ ለማየት ብለህ ሶላተል ጀማዓ የምትተው? ኳስ ለማየት ብለህ ከልጆችህ የምትርቀው ከሚስትህ የምትርቀው? ይሄ ያስተሳሰብ ያመለካከት ውድቀት ነው፣ ብልሽት። ስንት ጉዳይ አለን። የአኺራ ጉዳይ የሚያሳስበው ሰው 90 ደቂቃ ለኳስ ይሰጣል። ያውም ስንት ቆሻሻ አብሮት የከበበው ሴት ታያለህ እኮ ኳስ ስታይ፣ እርቃን የሆነ ሰው ታያለህ፣ የኸምር ማስታወቂያ ታያለህ፣ አብረህ ትጨፍራለህ እኮ ተነስተህ ከነሱ። ኤሌክትሪክ እንደያዘው ሰው ያደርጋቸዋል። የሚጫወቱት እነሱ ይመስላሉ። አንዳንዶች በስክሪን ሆነው ሲያዩ ስታያቸው ቁጭ ይላሉ፣ ብድግ ይላሉ፣ ይጠመዝዛሉ፣ የማይሆኑት ነገር ያጨበጭባሉ፣ አላሁ አክበር ይላሉ። ለምን? ስጁድ አደረገው እኮ ይላል። ለምን? እርቃንህን ሆነ የሰውነት የአፍረተ ገላህን ቅርጽ እያሳየህ ከሴት ጋር እየተላፋህ ምን ያልክ ስንት ወንጀሎችን አልፈህ እዛ ሄደህ ከዛ አደባባይ ላይ እኮ ስጁድ አደረገ። ያ ምስኪን እኮ የሚያስደስት የሚያሳፍር ነው። ሰጅደተ ሹክር ቦታ አለው። ያለ ምክንያት እኮ ስጁድ አይደረግም። ምን አሳክቶ ነው ሰጅደተ ሹክር ያደረገው? አቅሷን አስመልሶ ነው? አክሱም ላይ መስጂድ አሰርቶ ነው? ሙስሊም ሴት እስከነ ሒጃቧ ትማር የሚል ህግ አጸድቆ ነው? ምን አድርጎ ነው ስጁድ ያደረገው? ስጁድ ሲያደርግ ደስ ይላል እኮ። ደስታና ሀፍረትን ያለየህ አሳፋሪ አንተ ነህ። ስለዚህ ማንነታችን የቀየሩበት ያለ ገዝው ነው። ድሮ እስላም ላይ የሚዘምቱት በምን ነበረ? ጦር ሜዳ ላይ በጦር ነበረ። ዛሬ ያስተሳሰብ ዘመቻ ተጀምሯል። ይሄ አንዱ ይሄ ነው። ማስተኛ ነው። አደንዛዥ እጽ በለው። ኡማው የደነዘዘ ነው። አጀንዳህን ሁሉ ረስተህ በኳስ አንድ ሁን። እንደ ኳስ አንድ ያደርጋል እንዴ? የዓለም ህዝብን አንድ ያደርጋል። ስታዲየም ሙሉ ህዝብ ለአንድ ዓላማ ይቆማል። ለምን ዓላማ? ምን አሳክቶ? ዓላማችን እኮ ያዘናጉን ነው። ከዓላማችን ያወጡን ስንት አጀንዳ ስንት ጉዳይ ያለበት ኡማው። ያ ሁሉ ጉዳይ ተረስቶ ለኳስ 90 ደቂቃ ቁጭ ይባላል። ቅድመ ሁኔታ አለው አይደል? ስታዲየም ለመድረስ ስንት ሰዓት ነው የምትጓዘው? ጨዋታው እስኪጀመር ድረስ እንደ ደቂቃ ነው የምትጠብቀው። ከዛ በኋላ ከዛ ሁሉ የጃሂል የሥራ ፈት የህዝብ ማዕበል ተራ ደርሶ ወጥተህ ቤት እስክደርስ አንድ ኳስ ለማየት እኮ 6 ሰዓት ነው 5 ሰዓት ነው 7 ሰዓት ነው የሚወስድብህ። አትሄድ እሺ፣ ቤት ቁጭ በል ኳሱን እየጠበቅህ ያመልጠኛል ብለህ ጀማ እየተውክ ያ 90 ደቂቃ ቁጭ ብለህ ቁርአን የምትቀራበት ልጆችን የምታስቀራበት
ከባለቤትህ ጋር ብትወያይበት ስንት ኸይር አለው። ምን ታተርፋለህ ያ አብደላህ? خلاص ሁሉንም እንተው እንጂ ኪታብ አለ በኳስ ታሪካዊ አመጣጥ ሸሪዓዊ ብይን ዙሪያ የተጻፈ ኪታብ አለ፣ ጥናቶች አሉ። ዑለሞች ሐራም ነው ከዚህ አንፃር ብለው አሁን በኒዛም ፊፋ ነው የሚባለው በፊፋ የኳስ ስርዓት መሰረት ሰዎች የሚጫወቱት ጨዋታ ክልክል ነው ብለው ሸሪዓዊ ቢሆኑን ያስቀምጠዋል። እሱን እንኳን እንተው። አቅል ያለው ሙስሊም አንድ ነገር የሚያደርገው ጥቅም ጉዳቱን አመዛዝኖ ምን ትጠቀማለህ ነው። ጠይቅ ራስህ። የተጫወትኩ ነው፣ አካሌን ያጎለበትኩ ነው፣ አእምሮን ያነቃቃሁ ነው ከሆነ ይህን ማንም አይከለክልህም። በሸሪዓው መሰረት እርካን ሳትሄድ የፊፋን ህግ ምናምን ሳታስቀምጥ በየትኛውም ህግ ሳትገደብ ለጊዜው ብቻ ጫወታው የሚያሞቅ የራስህን ህግ አስቀምጠህ ያን የጣዖት ህግ ትታው። በካፍር ህግ መተዳደር ሐራም እንደሆነ ሁሉ በፊፋ ህግ መሰረት መጫወት በራሱ ሐራም። ማሊያው እንደዚህ ይሁን፣ ጎሉ እንደዚህ ይሁን፣ እዛ ይሁን፣ ቁጥሩ እንዲህ ይሁን ሁክሙን ቢገይሪ ማ አንዘለላህ አላህ ሐላል ያደረገውን ሐራም ያደረገውን ሐላል ማድረግ ነው። ከዚሁን ካጠርቶ አንተ ብትጫወት ቤት ቁጭ ብለህ ብትመለከት በቴሌቪዥን ምን አተረፍኩ ነው። የሞቱ ሰዎች ወደ ዱንያ የመምጣት እድል ቢኖራቸው ኳስ ይጫወታሉ? ኳስ ያሉ 90 ደቂቃ ኳስ ይሰጣሉ። ስለዚህ ባጭሩ ያ አብደላህ ብቻ አይደለም ያ አመተላህ ሴቷ እንኳን ድስቱን ጥዳው ድስቱ ያረረ እሷ ኳስ ታያለች። ህፃኗ ዳይፐር ያቃጠላት ያረረች እሷ ኳስ ታያለች። ባሏ ወጥቼ እመጣለሁ ምሳ ስሪ ብሎ እሷ እዛው ኳስ ትሰራለች፣ ኳስ ታያለች። የኳስ ተጫዋችን የሰውነት አካል ታያለች። ፈሳድ ማባዕደው ፈሳድ ከላይ እስከታች የፈሳድ ካቴና ነው። ስለዚህ ምን ታተርፋለህ ነው ባጭሩ። ለልጆችስ ምንድነው የምታስተምረው? ቅድም ያነሳሁትን በዘመናችን ቤታችን ራሳችን መድረሳ ላይ የታየን ተጨባጭ ነግሬሃለሁ። ህፃናት ቁርአን እንዳይቀሩ አእምሯቸው እንዲፈዝ ትምህርት ላይ ሰነፍ እንዲሆኑ ያደረገ። ከዚህ በላይም ብዙ ማለት ይቻላል፣ ግን ብልህ የሆነ ሰው ጥቆማ ይበቃል። እንመለስ ወደ ዓላማችን፣ ወደ ትልቁ ጉዳያችን። እየቀራን ያለውም ይቅተረበ ሊናሲ ሒሳቡሁም ወሁም ፊ ገፍለቲን ሙዕሪዱን የሚል ሱረቱል ዐስርን ተፍሲር ልንማር ነው ተብሎ ቢጠራ ወይም በኡማው ጉዳይ ልንወያይ ነው ቢባል ያን ያክል ማዕበል ሆኖ የወጣው አይነት ህዝብ ታገኛለህ። ስለዚህ ማይረባው አጀንዳ ትልቅ አጀንዳ እየሆነብን ነው። ዋናው የአኺራ ጉዳይ ደግሞ ቦታም እየሰጠ ነው አይደለምና የኳስን ጉዳይ በልክ ሸሪዓው በያስቀመጠለት ልክ ልንይዘው ልንመለከተው ይገባል። የኳስ ጉዳይ በዚህ ልክ አያነጋግርም የሚል ሰው ወይም አሁን ያለውን የኳስ ነባራዊ ሁኔታ የደረሰበትን ሐል በኳስ ስም እየተላለፈ ያለውን የአይሁዶችን አምባገነን ሀያላን የሚሉ ሰዎችን ተልኮ ፖለቲካ ሴራ ያላወቁ ሰዎች ናቸው። አላህ ተባረከ ወተዓላ ከፊትና ይጠብቀን፣ ወደሱ ይመልሰን፣ ሐቅና ባጥልን ምን ለይበትን ዕውቀት ይስጠን፣ ሐቅና ባጥል ተመሳስሎባቸው ግራ ከሚጋቡ ባሮቹ አያድርገን። ሀገራችን አላህ ሰላም ያደርጋል። ወቢላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።